ለመሆኑ ድግስ ወይም የተለያየ አስፈላጊ ፕሮግራም ኖሮብሽ ጠጉርሽ ላይ የቀጠልሽውን ጸጉር በመስታወት እያየሽ ከየት እንደመጣ አስበሽ ታውቂያለሽ? ከእያንዳንዱ ከምናየው በውበት ኢንዱስትሪ ካለው የጸጉር ዘለላ ጀርባ ድብቅ እውነት አለ። ከእያንዳንዱ የጎደለው ከማይባል በቀይ ምንጣፍ ላይ ተውቦ ከቀረበ የዊግ ኢንዱስትሪ እንዲሁም ከእያንዳንዱ እስከ ወገብ ወርዶ ከተዘናፈለ ሳቢ ጸጉር ጀርባ ያልተሰማ ብዙ ጉድ አለ። ታዲያ ይህን ስንላችሁ በቀጣይ 3 ጥያቄዎች አእምሮ ላይ መከሰቱ አይቀሬ ነው። እነሱም የዚህ ጸጉር ባለቤቶች ከየት ናቸው? ለምንድነውስ ጸጉራቸውን የሸጡት? እና በምን ያህል ዋጋ ቢሸጡት ነው እንዲህ ዋጋው ውድ የሆነው? የሚሉት ናቸው። እውነታውም ለዘመናት በጥንቃቄና በድብቅ ሲከናወን የኖረ ተግባር ሲሆን ከኛ ጋር ለቀጣዩ ደቂቃዎች ከቆዩ እያንዳንዱን ከዚህ የሂውማን ሄር ኢንዱስትሪ ጀርባ ያለውን አሳዛኝ እውነታ ይቃኛሉ። እርሶም ቻናሉን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ በመሆን እስከ መጨረሻው አብራችሁን ቆዩ። ዛሬ ላይ የሂውማን ሄር ኤክስቴንሽን መገኛው በየቦታው ብሎም በየሀገሩ ነው ብንል ማጋነን አይደለም። ከዝነኛ የመድረክ እንስቶች ቢዮንሴ፣ ኪም ካርዳሺያን እና ሌዲ ጋጋ ካሉት አንስቶ እስከ የሶሻል ሚዲያ ተጽዕኖ ፈጣሪ እንስቶች፣ ብራቸውን መበተኛ ካጡ ባለሀብቶች እስከ እዚህ ግባ የማይባል ገቢ የሌላቸው ሴቶች ሁሉም እንደያቅሙ የሂውማን ሄር ኤክስቴንሽን ተጠቃሚ ናቸው። ሂውማን ሄር ከጥቂት ዶላሮች እስከ $50,000 ወደኛ ስናመጣው 7.5 ሚሊዮን ብር የሚደርስ ሴቶች መጀመሪያ ከነበራቸው መልክ በአንድ ቀን ወደ ሌላ መልክ የመቀየር አቅም ያለው አስደናቂ ውበት ነው። እያንዳንዱ ዊግ በማሽን ከመሰራቱ ባለፈ በአነስተኛ ጥራትና በርካሽ ዋጋ የብዙሃኑን ገቢ ባገናዘበ ሁኔታ የተሰራ ሲሆን፣ ሌላው ደግሞ በሰው እጅ እያንዳንዱ የጸጉር ዘለላ በዊግ ማስተሮች በጥንቃቄ እየተፈተለ የሚሰራ ከጀርባው እጅግ ብዙ በሚሊዮን የሚቆጠሩ ዶላሮች የሚታፈሱበት ኢንዱስትሪ ነው። እስኪ አንዲት በዚህ ኢንዱስትሪ ላይ የምትገኝ ታዋቂ ሴት እናስተዋውቃችሁ። ማሪያ ትባላለች። በጣም ታዋቂ ሂውማን ሄር የምትሰራ ሴት ስትሆን እያንዳንዱ የጸጉር ዘለላ በጥንቃቄ በእጇ ትሰፋለች። አንድን ነጠላ ጸጉር ለመጨረስ ከወራት በላይ ሲፈጅ ታዋቂ ሰዎችም ደንበኞቿ ከመሆን አልፈው ከፍተኛ መጠን ያለው ገንዘብ ይከፍሏታል። ታዲያ በዚህ ኢንዱስትሪ ለብዙ ዓመታት ስሟን ገንብታ ብዙ ዶላሮች ብታፍስበትም አንድ መረጃ ከሷ የተሰወረ ነው። እንዲህ በጥበቧ በጃጅታ ምቾት እንዲፈጠር አድርጋ የምትሰራው ዊግ ትክክለኛ ምንጩ ከየት እንደሆነ አታውቅም። ጋዜጠኛዋ ትጠይቃለች። አብዛኛው በዚህ ኢንዱስትሪ ያሉ የሚገዙት ጸጉሮች ከየት ነው የሚመጡት? ማሪያ እንዲህ በማለት ነበር የመለሰችው። እኔ እንደ ምንጭ የምጠቀመው ከማውቃቸው ሰዎች ነው፣ ግን ትክክለኛ ምንጩን አላውቀውም ነበር መልሷ። ምንም እንኳ እጇ ላይ ያገኘችውን ጸጉር እንደፈለገች አድርጋ አሽሞን ሙና ብታቀርብም ግና ምንጩን ልትቆጣጠር አትችልም። ይህ ከተራ ተጠቃሚው ይቅርና ከባለሙያዎች ቁጥጥር ውጪ የሆነ የአደባባይ ሚስጥር ነው። በአስገራሚ ሁኔታ ይህ ጸጉርን የመግዛትና የመሸጥ ሂደት በቅርብ ጊዜ የተጀመረ ሳይሆን ክፍለ ዘመናትን የተሻገረ ልማድ ነው። በ19ኛው ክፍለ ዘመን በአውሮፓ ገጠራማ አካባቢ የሚገኙ ምስኪን ደሃ የገጠር ሴቶች የዕለት ጉርሳቸውን ለመሸፈን ሲሉ ከተለያዩ ነጋዴዎች በመስማማት ይህን ንግድ ይፈጽሙ ነበር። የተለያዩ ነጋዴዎችም ይህንን ንግድ ያጧጥፉት ነበር። ታዲያ አንዳንድ ጊዜ በማታለል አንዳንድ ጊዜ ደግሞ በማስገደድ ጸጉራቸውን በመላጨት የሴትነት ክብራቸውን፣ ውበታቸውን ያለ ፍላጎታቸው ይወስዱ ነበር። እስኪያስቡት ለአንድ ሴት ጸጉሯ ምን ያህል በማህበረሰቡ ዘንድ ለሴትነት ማሳያዋ፣ ክብሯ፣ መፈለጓ፣ ውበቷና ማንነቷ እንደሆነ። ነገር ግን ይህን ውበቷን ያለ ፈቃደኝነቷ በሌሎች ተገዳ ስትነጠቅ ምን ሊሰማት እንደሚችል ነገሩን ወደ ራስዎት አዙረው ካዩት ለመረዳት እጅግ ቀላል ነው። ታዲያ በ1800ዎቹ በአውሮፓ በገጠራማ አካባቢዎች ያሉ ደሃ ሴቶች ጸጉራቸውን እንዲሸጡ ሲበረታቱ ነጋዴዎች ወደ መንደሮች እየመጡ አንዳንድ ጊዜ እያታለሉ ባስ ሲልም እያስገደዱ ጸጉራቸውን እንደ በግ ጠጉር ይላጩ ነበር። ይባስ ብሎ በ1900ዎቹ መጀመሪያ ላይ በአሜሪካ ያሉ ጋዜጦች አንዳንድ ጸጉሮች ከቻይና የፍሳሽ ማስወገጃዎች ከሬሳዎች ላይ እንደሚወሰዱ ቢዘገብም ለጸጉር ያለው ፍላጎት ፈጽሞ አላቆመምና ደሃ ልጃገረዶች ባሉበት ሁሉ ጸጉር ሻጮች ብቅ አሉ። ምክንያቱም ጸጉር ባለበት ሁሉ የሚገኝ ገንዘብ አለ። ታዲያ ምንጩ የት ነው የሚለውን ስንቃኝ ዋነኛው የሂውማን ሄር ገበያ መነሻዋ ህንድ ነች። በሂንዱ ባህል ራስን መላጨት የሃይማኖታዊ ስርዓት አካል ነውና
አማኞች ጸጉራቸውን ለአማልክት መስዋዕት ማድረግ የአምልኮና የታማኝነት መግለጫ እንደሆነ ያምናሉ። በየዓመቱ በሚሊዮኖች የሚቆጠሩ ሰዎች እንደ ሽሪ ቬንካቴስዋራ ቤተ መቅደስ፣ በቲሩፓቲ ያሉ ቤተ መቅደሶችን ይጎበኛሉ። ይህ በዓለም ላይ በብዛት የሚጎበኘው የሂንዱ ቤተ መቅደስ ሲሆን በውስጡም ወንዶች፣ ሴቶችና ሕፃናት የራሳቸውን ጸጉር እየተላጩ ተሰብስቦ ይመደብና በጨረታ ይሸጣል። እነሆ ቤተ መቅደሱ ከዚህ ልምምድ በየዓመቱ ከ7 ሚሊዮን ዶላር በላይ ያገኛል። ለነጋዴዎችም ይህ ምቹ አጋጣሚን ይፈጥራል። አማኞች ጸጉራቸውን በፈቃደኝነት ይሰጣሉ። ቤተ መቅደሱ ረብጣ ገንዘብ፣ የጸጉር ኩባንያዎቹም ደግሞ ከፍተኛ ጥራት ያለው የጸጉር አቅርቦት ያገኛሉ። እምነታቸውን ለመፈጸም ጸጉራቸውን የሚሰጡ ሴቶች ግን አንዳች ክፍያ አያገኙም። ከንጹህ ልብ የመነጨ መስዋዕትነታቸውም ለሌሎች ትርፍ ይሆናል። ከህንድ ቤተ መቅደሶች የተላጨው ጸጉር ተሰብስቦ በቤተ መቅደሶች ለጸጉር ነጋዴዎች ይሸጣል። በዓመት በሚሊዮኖች የሚቆጠር ዶላር ያገኛል። በህንድ የሚገኘው የቲሩፓቲ ቤተ መቅደስ በዓመት እስከ 100 ሚሊዮን ዶላር የሚሆነውን የሰው ጸጉር በመሸጥ ብቻ ያገኛል። በቻይና፣ ቪየትናምና ማይናማር ውስጥ የጎዳና ሰብሳቢዎችና የጸጉር አስተካካይ ቤቶችም ሌሎች ምንጮች ናቸው። አንዴ ከተሰበሰበ ጸጉሩ በቀጥታ ለደንበኛው አይሄድም። ጥቅም ላይ እንዲውል ከፍተኛ ጽዳትና ሕክምና ይደረግለታል። ጥሩን ከመጥፎ መለየት የጸጉር ሰፓ ሕክምናና መሰል ሂደቶችን ያልፋል። ሶስተኛው ደረጃ ማምረት ሲሆን ጸጉርን ወደ ዊግና ኤክስቴንሽን በመቀየር ሽመና፣ ዊግ መስራትና የጥራት ቁጥጥር ያሉ ሂደቶችን ያልፋል። በመጨረሻ ደረጃ በጅምላ ገበያዎችና ቸርቻሪ መደብሮች አማካኝነት ለገበያ ይቀርባል። ታዲያ ለሆሊውድና ለብሮድዌይ ምርቶች የሚውሉ ምርጥ ጥራት ያላቸው ጠጉሮች እያንዳንዱ ከ3000 እስከ 10000 ዶላር ሊያወጣ ይችላል። የጸጉር ዋጋን የሚወስኑት ርዝመት፣ ረዘም ያለ ጸጉር የበለጠ ዋጋ ያስከፍላል። ሻካራነት፣ ፍሪዝና ዌቭ ጸጉር በተዘጋጀበት መንገድ ምክንያት ከቀጥታ ጸጉር የበለጠ ዋጋ አለው። የአውሮፓና የስላቭ ጸጉር ወይም ብርቅና ለስላሳ በጣም ውድ፣ የህንድ ሬሚ ጸጉርም ከፍተኛ ጥራት ያለው ሲሆን የቻይናና የደቡብ ምስራቅ እስያ ጸጉር ርካሽ፣ ድንግል ጸጉር ወይም ያልተሰራ መጠነኛ ውድ ነው። እያንዳንዱ የጸጉር ዘርፍ በብዙ አማላጆች ውስጥ ያልፋልና እያንዳንዱም ሂደት ዋጋውን ይጨምራል። ታዲያ በገበያ ላይ ግን ከ500 እስከ 1000 ዶላር ማለትም ከ63000 እስከ 123000 የኢትዮጵያ ብር እየተሸጠ ቢሆንም ጸጉራቸውን የሚሸጡ ሴቶች በተለይም በእስያ አካባቢ እንደ ጠጉራቸው ርዝመትና ኳሊቲ ብዙውን ጊዜ ከ7 እስከ 50 ዶላር ብቻ ይከፈላቸዋል። ታዲያ ከዚህ ኢንዱስትሪ ጀርባ ያለው አሳዛኝ እውነታ ይህ ነው። ብዙ የጸጉር ለጋሾች በተለይም በህንድ፣ ማይናማርና በደቡብ አሜሪካ ገጠራማ አካባቢዎች ጸጉራቸውን ሸጠው አንዳንዴ ጥንጥ ፍራንክ ሲያገኙ፣ ሌላ ጊዜ ደግሞ የሚያገኙት ምንም ነገር ላይኖር ይችላል። አንዳንዶች ጸጉራቸውን በትንሽ ዋጋ እንዲሸጡ ጫና ይደረግባቸዋል ወይም ይታለላሉ። መሀከል ላይ ያሉ ነጋዴዎችና ፋብሪካዎች ግን ከፍተኛውን ትርፍ ያገኛሉ። ጸጉር እጅግ በጣም ውድ ስለሆነ የወንጀል ኔትወርኮች ይሰርቁታል፣ እንዲሁም ያዘዋውሩታል። የጸጉር ሌቦች በህዝብ ፊት ከሚገኙ ሴቶች የአንዷን ጸጉር በኃይል ቆርጦ መሄድ ራሱ የተለመደ ይመስላል። በደቡብ አሜሪካና በእስያ ውስጥ ህገወጥ የጸጉር ዝውውር በመስፋፋቱ ጸጉር በስርቆት ወይም ባልተገባ መንገድ የሚገበይበት ስፍራ ብዙ ነው። ሚሊዮኖች ህንዳውያንም በህንድ ቤተ መቅደሶች ውስጥ ጸጉራቸውን በሃይማኖታዊ ስጦታ መልክ ሲለግሱ አብዛኛዎቹ በቢሊዮኖች እንደሚሸጥ አያውቁም። እነሆ በቲቪ፣ በሚዲያ ላይ፣ በሱቅ እንዲሁም በዘመነኛ ሴቶች ላይ የምናየው ውበት ምንጩ የአንዲት ደሃና ምስኪን ልጃገረድ እንባ ሊሆን ይችላል። ከእንግዲህ ሂውማን ሄርን ሲያዩ ይህን እውነት ያስቡ። ይህ ጸጉር ስለ አንዲት ምስኪን ልጅ የሚናገረው ብዙ ታሪክ አለው። ክብራትና ክብራት ተከታታዮቻችን እስከ ፕሮግራማችን ፍጻሜ አብራችሁን ስለቆያችሁ እናመሰግናለን።